ብታምኑም ባታምኑም ይዘኝ ብዬ አልይዘኝም ማለት ነው። መንገድ ለመንገድ እየሄድኩኝ እንዲይዘኝ ነበረ አልይዘኝም ማለት ይኸው ልብሶች ማድረግ አልችልም። ይሄን ያለው ነገር ልብሴ ራሱ እርጥብ ነው አልደረቀም ማለት ነው። በጣም መሮኛል። ወደ ሀገር የሚሄድ ነው የምፈልገው። ምክንያቱም በዚህ ጋር ስዘጋው በዚህ ጋር እየተከፈተ ነው። እኔ ወድጄ አይደለም የምንከራተተው። ሚዲያ ላይ ወጥቼ ስናገር ተሰርቶብኝ ነው አልሽ እንደዚህ ያልሽ ትላላችሁ። እኔ ወድጄ አይደለም የምንከራተተው። ባልል ነበር የሚገርመኝ። እኔ ላይ የምትፈርዱ ረብል ዓለሚን ሰማይና ምድርን የዘረጋ እሳት ይውረድባችሁ። እኔ ወድጄ አይደለም የምንከራተተው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። ለቤቴ አዲስ የሆናችሁ ሼር፣ ላይክ፣ ሰብስክራይብ አድርጉ፣ አበረታቱኝ። በጣም ከፍቶኛል ማለት ነው። እብድ ሴትዮ ቤት ስራ ሂጄ እብድ ማለት ነው። እብድ በቃ ሰዓት ሲታ ትወጣለች፣ ሰዓት 40 ሰዓት 50 ትመጣለች ከደዋም ማለት ነው። እና መንገድ ዳር ነኝ። የመኪና ድምጽ እየሰማችሁ ነው። ወላሂ ሄጄ ለሹርጣ እጄን ሰጥቼ አልይዝም አለኝ ማለት ነው። በቃ አገሬ መግባት ነው የምፈልገው። ምንም ነገር አልፈልግም። አስጠልቶኛል። በቃ በዚህ ስለው በዚህ ይከፈታል፣ በዚህ ስለው በዚህ ይከፈታል ማለት ነው። እና ይሄ ነው ከስራ ያባረረኝ። ዛሬ ከስራ ያባረረኝ ይሄ ነው ማለት ነው። ይሄ ከስራ አባረረኝ ማለት ነው። ምክንያቱ ይሄ ገላይን ታጠብኩና ሰሞኑን ደም ላይ ነበርኩኝ። 6 ቀን ምናምን ደም አልወርድ ብሎኝ የተሰቃየ ሆስፒታል እየሄድኩ ደም የሚያፈስ ኪኒን ብለው ይኸው የሀገር ኪኒን እዚህ ጋር ተሸክሜያለሁ። ይኸው ቀይ ውስጥ ማለት ነው። ይኸው የሀገር ኪኒን ማለት ነው። ማየት ማመን ነው ማለት ነው። ቀይ ውስጥ ተሸክሜ ማለት ነው። ከዛ ሐኪም ቤት ይኸው አስፋልት ዳር ነው፣ መኪና እያለፈ ነው እና ደም እየፈሰሰኝ ነው ማለት ነው። ኃይለኛ ደም እየፈሰሰኝ ነው። ከዛ ኪኒን ምናምን እሽ ደም እየፈሰሰኝ ነው። እና ሰሞኑን ሶላት አልሰግድም 6 ቀን 7 ቀን አልፎኛል ማለት ነው። እና ገላይን እስቲ ልታጠብ ብዬ የሆነች ኮሽ ውስጥ የድመቷን አርም ጠርግበት አካባቢ ትንሽዬ እንትን አለ። ምን ብዬ እንደማወራላችሁ አላውቅም። ቪዲዮ መቼ እንደምፖስተው ራሱ አላውቅም። እና ትንሽዬ ሆሽ አለ እዛ ጋር፣ ትንሽዬ ሽንት ቤት አለ ውጭ ማለት ነው። ከዛ እዛ ጋር ነው የኛ የሸቃላ ሀማም ማለት ነው። ከዛ ሙቅ ውሃ የለም፣ እንደገና ከላይ እንደዚህ የሚያወርደው የለም። እኔ ደግሞ ደም ላይ ስለነበርኩኝ ሙሉ ገላይ መታጠብ ነው የፈለኩት፣ እንደዚህ መታጠብ አልፈለኩም። ከዛ ሰሞኑን ያው ከዚህ በታች ሸሌ ሻወር ነው ስታጠብ የነበረው። አሁን ደግሞ ደም ስለቆመልኝ መታጠብ ፈለኩ ካምል ማለት ነው። ከዛ ሄጄ ታጠብኩኝ። የእሷ ሽንት ቤት ሁልጊዜ ነው የምታጠበው። 15 ቀን ሆኖኛል ቤቷ ከመጣሁ። ከዛ ስታንኳኳ ማን ነው ስትል እኔ ነኝ አልኳት ማለት ነው። ምን ታረጊያለሽ? እኔ ሀማም አለችኝ። እየታጠብኩ አልኳት። ያ ሸቃላ ሰዋ አማማና እንዴት የራስሽ ጉዳይ የራስሽ ሽንት ቤት ስትለኝ እንደ ከመጣሁ ጀምሮ እኮ እያየሽ ነው። ዛሬ ነው እንደ ልብ ብለሽ የምታይኝ? የአንቺ ሽንት ቤት እኮ ነው የምታጠበው ገላይን ስታጠብ። በዛ ላይ ደግሞ ዘጓሩ ጠባብ ናት፣ ሻወር የለውም። እንዴት ብዬ ልታጠብ? የራስሽ ጉዳይ እንት ገየር ሸቃላ እንት ማሽፍት ደልዋ ሸቃላ ዘይክ ለምን በሰበሳጣ አትታጠብም? ለምን ሻራ አትታጠብም? ለምን ሜዳ ላይ አትታጠብም? እኔ ስላንቺ ምን አገባኝ? እንዴት የኔ ሽንት ቤት ትታጠበሽ? የለ ጥሉ ቢሰዋቅ አትለኝ። ወላሂ በረብል ከአባ ነው የምላችሁ። የለ ጥሉ ቢሰዋቅ የለ አትለኝ። ምን አልኳት? ጥሉ ቢሰዋቅ አለች። ምን አጠፋው አልኳት። ከዛ ልክ ከሽንት ቤት ስወጣ ገላይን ታጥቤ ይሄንን እንደዚህ ጭንቅላቴ ላይ አድርጌዋለሁ ማለት ነው። እንደዚህ ጭንቅላቴ ላይ አድርጌዋለሁ። ይሄንን የምታውቁት ልጆች ታውቁታላችሁ። ይሄ ቲክቶክ ላይ እሷ ቤት ከመግባቴ በፊት ራሱ ቲክቶክ ላይ እየሰራሁበት ነበር። ታውቁታላችሁ። ኢጃዛ ቤቴ ማለት ነው። ከዛ እስሚ هذا حطيتي بالشعرك حقت بنتي صح አትለኝም። ውሹ هذا حطيتي حق بنتي ሸቃላ እንደዚህ አይነት የለው ማለት ወላሂ ሱም ወላ አንድ ልጅ ነው ያሳየኝ። ምዬ ነው የምነግራችሁ። ምንም አልተናገርኳትም። ቀጥ ብዬ ሄድኩና ስልኬን አመጣሁና ተመልከቺ ኢጃዛ ቤት አልኳት። ይኸው ቲክቶክ ላይ ኢጃዛ ቤት ቲክቶክ የሰራሁበት ኢጃዛ ቤት የተጠቀምኩትን ፎቶ ይሄ አልኳት። ይሄ ያንቺ ቤት ነው? ይሄ ግርግዳውን ጣራውን አልኳት። ይሄ ያንቺ ነው ያንቺ አይደለም። ካላስ አራ አወል መራሹ ዘይግዳ ሸቃላ ምንድን ነው? ሰው አይደለም ወይ? መንገድ ዳለኝ የመኪና ድምጽ አለ። ሸቃላ ሰው አይደለም ወይ? እኔ ግርም የሚለኝ ነገር ማለት ነው። ሸቃላ ሰው አይደለም ወይ? ከሰው የማትቆጥሩ አውሬዎች ማለት ነው። እንዴት ነው? ይኸው አስፋልት ዳር ነው የመኪና ድምጽ እየሰማችሁ ነው። ወላሂ ሹርጣ እንዲዘኝ ነው የሚፈልገው። በቃ መረረኝ እኔ ማለት ነው።
ምክንያቱም መንገድ እየሄድኩኝ ማለት ነው ሹታ እንዲዘኝ አልይዘኝም አለ ማለት ነው። መንገድ ለመንገድ እየሄድኩኝ እንዲዘኝ ነበረ አልይዘኝ ላይ የምትፈርዱ ሰማይ ማረጋም ይችላልባችሁ። እኔ ስራ ወጣ ገባ እላለሁ፣ ቋሚ ስራ አልገጥመኛል፣ እየተሰቃየሁ ነው፣ ስራ አላጋጥመኛል፣ ወጣ ገባ እላለሁ። መተት አደረጉብኝ ስል እንዴት ነው መተት አደረጉብኝ ምትዩ ብለው የዘጉኝ ጓደኞች አሉ። እና ከዚህ በላይ መንከራተት አለ? ወድጄ ነው። ስራ ከማንም በላይ ነው የምሰራው። ሞያ ከማንም በላይ ነው ያለኝ። ምግብ ከማንም በላይ ነው የምችለው። ቀልጣፋ ከማንም በላይ ቀልጣፋ ነኝ። አነጋገር ፐርፌክት ነኝ። ታዲያ መተት ሳይሆን ምንድን ነው? እንዴት ያለሽ የምትሉ ሰዎች አላችሁ። ፈስ ያለበት ዝላ አይችልም ማለት ነው። ምንድን ነው ቆረቆራችሁ? ስለ መተት ሳወራ አድርጋችኋል እንዴ? አገር ብቻ ልግባ ማለት ነው። እያንዳንድሽ ማን እንዳደረገብኝ፣ ምን ቀን እንደተደረገብኝ፣ ምን ሰዓት እንደተደረገብኝ ከነቀኑ ከነመልክሽ ይነገረኛል። አንቺ ደብተራ ቤት ሄደሽ እኔ አልቀርም፣ አብረን ተያይዘን ጀሃነም እንገባለን። እንደዚህ እንደ እብድ በሜዳ ለሜዳ መንገድ ላይ እያስወራችሁ እንደ እብድ እያስለፈለፋችሁ ቁሜ አልቀርም ማለት ነው። እኔ ዘምዘም ከድር አይደለም። በቃ እኔ እንደዚህ ስኳር በሽተኛ እንዳደረጋችሁ ሰርቼ እንዳልለወጥ መድኃኒት ለመድኃኒት በሽተኛ አድርጋችሁ ስኳር በሽተኛ አድርጋችሁ መንገድ ለመንገድ አሁን ካለ ምግብ ነው መድኃኒት የሚወጣው ማለት ነው። እናንተ እርኩሶች ማለት ነው። እንደው ፈጣሪ ሰማይና ምድርን የዘረጋ ይፍረድባችሁ። በቃ እንቲ ጋር ደሉ እንቲ ጋር ሸቃላ አወል መራ ሹፍ ሸቃላ ዘይ ክዳለች። ለምን ሸቃላ አይታጠብም? ሸቃላ ራሱን አይጠብቅም? ሸቃላ አይጸዳዳም? ሸቃላ መግማማት አለበት ወይስ የማማ ሂጂ ሸዋቅ ጥለቢ ስትለኝ ገና ለገና ዙሩፌን ችግሬን አይቼ ያማማ ትክፌን ያማማ መሄጃ የለኝም ብዬ እግሯ ስር መውደቅ ነበረብኝ? አላረገው። እኔ እኮ የከድር አብደላ ልጅ ነኝ፣ የቆፍጣናይቱ ልጅ ነኝ። ወገቤን አስሬ ሳምንት ሳልበላ መቀመጥ እችላለሁ። አላደርገው። ባለጌ ቆሻሻ ሴትዮዋ ቆሻሻ። እኔ ብቻ አይደለሁም እዛ ቤት አለችኝ አንዷ። የአዩብ ያህል ሰብር እንኳን ነብይ አዩብ ታውቂዋለሽ አለችኝ። የአዩብ ያህል ነብዩና አዩብ ያህል ሰብር እንኳን ቢኖርሽ ይቺ ሴትዮ ሰብር የምታስጨርስ ናት አሉ። እንዴ ይቺ ሴትዮ ራቆት ቪዲዮ ራሱ ሳትይዝብኝ አትቀርም። ምክንያቱም እንዳለ ዙሪያው ክፍሉ ሳይቀር ካሜራ አለ፣ የድብቅ ካሜራ ማለት ነው። እንዳለ ዙሪያው የድብቅ ካሜራ አለ። ስለዚህ እቺ ሴትዮ የራቆት ፎቶ ራሱ ሳትይዝብኝ አትቀርም። ምን እንዳወራው እዛ ቤት ስራ ያስገባችኝ ጓደኛዬን እንዴት ታወሪያታለሽ? የቤት ሚስጥር ሁሉ ትነግሪያታለሽ። ለምንድን ነው የምትነግሪያት አለችኝ። ብነግራትስ እሷ ቤት ሰርታ ጸባዋን ታውቃለች፣ እብድ መሆኗን ማለት ነው። እሷ ያው የኔን ችግር አይታ የኔን ስቃይ አይታ የኔን መከራ አይታ እዛ ሞካ በቃ ከምትቀመጪ እስቲ ሞክሪው አንድ ሳምንት ቢሆን ለሙሳሪፍ ይሆንሻል ብላኝ ነው። አዱንያ እኔ ለገንዘብ ተንገብግቤ ማላቅም፣ ግን በቃ እኔ ወድጄ አይደለም። በቃ ስራ አልሆን አለኝ፣ እወጣለሁ ገባለሁ፣ ስራ ልሳካኝ አለኝ። ሰው እኮ ቋሚ ስራ ሆኖ ተረጋግቶ አንድ ቦታ ላይ ሲሰራ ኒዳም ይኖረዋል። እዳ ካለ እዳውን ይከፍላል፣ ብድር ካለበት ብድሩን ይከፍላል። አገር መግባት ከፈለገ በስነስርዓት እንደ ሰው ትኬት ቆርጦ ይገባል። እኔ ወድጄ አይደለም 15 ቀን ሰርቼ እወጣለሁ። 15 ስራ አልሆንልኝ አለ፣ አድርገውብኛል፣ መላበሉኝ። እኔ በቃ ወይ አገር ላኩኝ። እንዲህ ማደርገው ነገር አገርም ሲሄድ መመለስ ነው፣ ግራ መጋባት ነው። እዚህ እኔ የማደርገው ነገር አላውቅም። እና እንደዛ ብላኝ እንዴት ሽንት ቤት ውስጥ ትታጠቢያለሽ? አንቺ ከሸቃላ ትለያለሽ። ለምን እዛ ጀሃነም አትታጠቢ? ለምን እዛ ሜዳ ላይ አትታጠቢ? እንዴት አብ ሸቃላ እኔ ሽንት ቤት እንዴት ይታጠባል? እንዴት እንቲ ጋር ሸቃላ ደሉ አብላይ ቁጭ ከዛ ብጃ ወላሂ ነው የምላችሁ። ሰው አቅጥሬ ስትለኝ እኔ በእንግሊዝ 14 ነው የመጣሁት በሉ። ዛሬ ቪዲዮ መቼ እንደምፖስተው አላውቅም። ዛሬ እንግሊዝ 12 ነው በሉ። የተጣላኑ ቀን ነው በሉ። ገላይን ስታጠብ ዙሁር አካባቢ ምሳ ሰርቼ ማለት ነው። ከዛ እየተጣላኑ። ስለዚህ ዛሬ እንግሊዝ 12 አይደለ? እንግሊዝ 12 ከሆነ ማለት ነው። እንግሊዝ 12 ከሆነ ስንት ቀን የመሰላችሁ? 12 ቀን ነው የሰጠችኝ። ግን የ10 ቀን ብታምኑም ባታምኑም ማለት ነው። የ10 ቀን ሙሉ ቀን አልሰራሽም ብላኝ ዛሬ ማለት ነው። እሺ እንደገና ትላንትና ደግሞ የዛን ለት በ14 መጥተሽ ደግሞ ሰዓት ከሄደ በኋላ ነበር የመጣሽው። ዕቃ አጠብሽ እንጂ የሰራሽው ስራ የለም ብላ የ2 ቀን ቆርጣ የ10 ቀን ሂሳብ ነው የሰጠችኝ ማለት ነው። ስለዚህ እኔ ወድጄ አይደለም፣ አትፍረዱብኝ። እኔ ያለሁበትን ስቃይ እኔ ነኝ የማውቀው። አትናገሩኝ። እኔ ማንንም አይን ማየት አልፈልግም። ሐኪም ቤት ሴት ትናደጃለሽ፣ በጣም ነው የምትናደጁ። በጣም ታለቅሻለሽ፣ በጣም ታስቢያለሽ፣ በጣም ደም የለሽም። ሆርሞናትሽ በጣም ናግስ የሴት ልጅ ሆርሞናት ቢያንስ 22% ማየት ማመን ነው። ወረቀቴ ላይ ማለት ነው። እዚህ ጋር አለ ወረቀቴ ላይ ማለት ነው። ይሄ ሁሉ የሆስፒታል ወረቀት ነው።
2% መሆን ሲገባው ሆርሞናቴ ስንት ነው የሆነው? 11 ነው የሆነው። ከ21 ነጥብ 11 ማለት ስንት ናግስ? ወደ 8 ምናምን ሆርሞናት ናግሶኛል ማለት ነው። ንዴት፣ ብስጭት። እናንተ ሰውነቴ ማባበጡ ነው የምታዩት። እኔ ያለሁበትን መከራና ስቃይ እኔና አላህ ነን የምናውቀው። ሆርሞናት የሚታየው የቱ ጋር ነው ብትሉ፣ እዚህኛው ወረቀት ላይ አይደለም፣ ያኛው ወረቀት ላይ ነው ሆርሞናት። ይሄውላችሁ የሚታያችሁ ከሆነ ስክሪንሻት አድርጌ ፎቶ አነሳላችኋለሁ። እዚህ ጋር 21 የሚል አለ፣ 22 የሚል አለ እዚህ ጋር ማለት ነው። ስለዚህ የሴት ልጅ ሆርሞናት እንደው አነሰ ቢባል 15-16% ምናምን መሆን አለበት አለኝ። ያንቺ እኮ 11 ከ22 11 ማለት 10 ጎሎኛል። ንዴት፣ ብስጭት። እኔ ከካሜራ ጀርባ በጣም ነው ማለቅሰው። እኔ ዩቱብ ስለምሰራ ለዩቱቧ ነው ለአይዲያዋ ነው ለዶላር ነው ምናምን የምትሉ ሰዎች አላችሁ። እኔ የዩቱብ ቤተሰቦቼ ተጀምሮ እስኪጨረስ ስለኔ ሁሉን ነገር ስለሚያውቁ ፕራይቬት የሆነ ህይወት የለኝም። ሁሉን ነገር በሚዲያ ነው። እናንተ ጋር መጥቼ ነው የምዘረግፈው። አንድ ማወራው ጓደኛ የለኝም። ይሄንንም ዩቱብ ስራ አድርገውት የአፌን እየለቀሙ የሆዴን እንኳን የማወራቸው 1-2 ልጆች ነበሩ። እንዴት ያለሽ በሚዲያ እንዴት ያለሽ በሚዲያ ሚዲያ ነው እኮ አይዞሽ እያለኝ ሼር እያረጉ ላይክ እያረጉ እያበረታቱ ቢያንስ እንኳን ሞራል የሆኑኝ ማለት ነው። በኮሜንታቸው ምጽናና። እናንተ መጣችሁ ቀራችሁ፣ ምን አደረጋችሁልኝ? ምንም። አሁንም ብትያዥ እንደዚህ ብትይ መድሪዎች ልያዝ እጅ ሰጥቼ ነበር። ይኸው ማንንም ማየት አልፈልግም። አልይዝም አለኝ ሹርጣ። እጅም ስትሰጡ አትያዙ። ለምን እንደሆነ አላውቅም። ወጥታችሁ መንገድ ላይ ቁጭ ብላችሁ ሻንጣ ይዛችሁ ሹርጣ ያዘኝ ስትሉ አይዛችሁ። መኖርና መስራት ስትፈልጉ ግን ትያዛላችሁ። ብያዝስ ምን ይመጣል? አገሬ ነው የሚሄደው። ምድረ ቦቅሎ ልጄ ጋር ኖራለሁ፣ ልጄን አሳድጋለሁ። ቢያንስ እንኳን ከአሁን በኋላ የቀረኝን እድሜ ልጄን የእናትነት ፍቅር ሰጥቼ አሳድጋለሁ። ቆሻሾች፣ ባለጌዎች፣ እንደዚህ አትበይ እንደዚህ። ስለ መተት ሳወራ በጣም ቆረቆራችሁ። ምን ነው እናንተ ናችሁ እንዲያደረጋችሁት? እኔ ስም ጠርቻለሁ፣ እከሌ አርጋብኛለች ብያለሁ። አገር ገብቼ እናንተ ማን እንዳደረገብኝ ሄጄ ካረጋገጥኩ በኋላ ነው ሚዲያ ላይ ስማችሁ የምለቀው። የፈለገ የሚስጥር መተት ብለሽ ብትሰሪ እኔ ዘምዘም ከድር አብደርላ አብረን ጀሃነም እንገባታለን። የገባሽበት ደብተራ ቤት ገብቼ እንደዚህ ያንገራታሽኝ ሴት ስምሽን ሚዲያ ላይ ነው የምለቀው። አሁን ግን ማን እንደሆንሽ ሳላውቅ ሚዲያ ላይ አለቅ። ፈስ ያለበት ዝላ አይችልም። እና አላህ ሰላ አለይኩም ቡዶች፣ እዚህ ሚዲያ ላይ እንደ እንጀራ እንዲን የተበላሁት እንደ እንጀራ እንዲን የበላችሁ አፈር ብሉ። እኔ የኔንም እኔ እንደምንከራተተው እኔ እንደምሰቃየው ፈጣሪ የኔን ስቃይ ለእናንተ ይስጣችሁ። እኔ ሌላ ምንም አልልም። በጣም ነው የገባኝ። ለማንም ማውራት አልፈልግም። ለማንም መናገር አልፈልግም። እኔ በጣም ከፍቶኛል። እኔ በጣም ነው የገባኝ። የምር ከፍቶኛል። በቃ ሰው ሀገር ላይ በጣም ከባድ ነው። መንገላታት፣ ሁልጊዜ መንገላታት፣ ሁልጊዜ ስቃይ፣ ሁልጊዜ መከራ። ሰው ታመመ ስንረዳ፣ የሆነ ነገር ሲባል ስንረዳ፣ እኛ የአረብ ሀገር ሴቶች ስንወርቅ ግን ዞር ብሎ የሚያየን የለም። እኔ ላይ የምትፈርዱ እናንተ ቤታችሁ ጨለማ ይግባ። የኔን ህይወት እንዳጨለማችሁ ቤታችሁ ጨለማ ይግባ። ይሻላ እናንተ እርኩሶች እየተከታተላችሁ ህይወት የምታጨልሙ ህይወታችሁን እንደው ይጨልም። እንደው ሰማይና ምድርን የዘረጋ እንደው ህይወታችሁን ፈጣሪ ያጨልመው። እኔ በቃ እኔ ለምን በረንዳ አላድርም? እኔ ችግር የለብኝም። በቃ ማንም መገናኘት አልፈልግም። ምክንያቱም የዛሬ ጓደኛ ለዛሬ ይስቅና ነገ ደግሞ ለእናንተ ሌላ ነገር ነው ስም የሚያወጣው። ከፍቷችሁ እንኳን መጣችሁ ሚዲያ ላይ ስታወሩ የሆነ ሌላ ስም ነው የሚያወጣችሁ። ሀዝቡን አላህ ወኒዕመል ወኪል፣ ሀዝቡን አላህ ወኒዕመል ወኪል። ፈጣሪ የስራችሁን ይስጣችሁ። እንዳንገላታችሁ። ድመት ደግሞ እዚህ ጋር አለ። እወዳችኋለሁ። የት እንደደረስኩ የት እንዳለው ፓርቱቱ ይዤላችሁ እመጣለሁ። ይህንን ቪዲዮ ሼር ላይክ አድርጉት፣ ኮፒ ሊንክ አድርጉት፣ ሁሉም ጋር አድርሱልኝ። መንገድ ዳር ነኝ፣ አላቅም። ቪዲዮ ጥራት ላይ ኖሮ ይችላል፣ ሊረብሻችሁ ይችላል። አይዶን ነው፣ አላቅም። ቻው፣ ሰላማችሁ ይብዛልኝ። እኔ በጣም ነው የከፋኝ። እኔ መጥቼ እዚህ ጋር የምናገረው እየከፋኝ ነው። ማወራው ሰው እያጣው ነው። እናንተ ግን እኔ ላይ ትፈርዳላችሁ ማለት ነው።
ህዝቡን አላህ ወኒመል ወኪል። እውነት ቤቴን ያጨለማችሁ፣ ኑሬን ያጨለማችሁ፣ እንደዚህ የምታንገራትቱኝ ሰዎች እንደው እኔ ላይ እንደዚህ ያደረጋችሁ ህዝቢ አላህ ወኒመል ወኪል። እንደው አላህ አይፋረዳችሁ። ደህና ዋሉ።